በማስተላለፍ የቡድንና የድርጅት ባህሪ ግንባታ ድርጅቶች እንደ ሰዎች ሁሉ ባህሪያትን ያዳብራሉ። አሉታዊ ወይም አዎንታዊ፣ በቡድን ወይም ደግሞ ግላዊ፣ አርቆ ሐሳቢ ወይም ደግሞ ቅርብ። በሰዋዊ ክህሎት ማዕከል ከምንሰጣቸው ስልጠናዎች መካከል የቡድንና የድርጅት ባህሪ ግንባታ ስልጠና እጅግ ተወዳጅ ከሆኑ ስልጠናዎች መካከል አንዱ ነው። በዚህ ቪዲዮ ስለዚህ ስልጠና ይዘት አጭር ማብራሪያ አቀርብላችኋለሁ። ከኔ ጋር ቆዩ። በመጀመሪያ የምናየው የግለሰብ ባህሪ ጉዳዮችን ነው። በዚህ ውስጥ የስብዕና ባህሪያትና የግለሰብ ልዩነቶችን እንዴት ልንለይ እንችላለን የሚለው እናያለን። ከዚህ ጋር አያይዞ ከስራ ጋር የተያያዙ የስራ ባህሪያት፣ እርካታዎች፣ መነሳሳቶች እንዴት ይፈጠራሉ የሚሉትን እንደ መሰረት እንደ ስር የምናይበት ነው። የሚቀጥለው የቡድን ተለዋዋጭነት ጉዳይ ይሆናል። እዚህ ጋር የቡድኖች እድገት ደረጃዎች ምን ይመስላሉ፣ የቡድን አባላት ሚናና የደንቦች እንዲሁም ደረጃ በደረጃ የስነ ልቡና ግንባታ በቡድን ውስጥ ምን ይመስላል የምናየውናል። ከግለሰብ ደረጃ ተነስተን ወደ ቡድን ስንሄድ የባህሪ ግንባታው ተቋማዊ ደረጃ እየሄደ እንደሆነ እዚህ ጋር ልብ እንላለን። እነዚህን ሁለቱን ካየን እነዚህን አዋህዶ የድርጅት ባህሪ የሚሰጣቸውና የሚወስናቸው የአመራር ተጽዕኖና የስልጣን ጉዳይ ይሆናል። ለሁኔታዎች የሚመጥን አመራር ምን ይመስላል በተቋም ውስጥ የሚለው አንዱ ጉዳይ ሲሆን የስልጣን ምንጮችና የተቋማዊ ፖለቲካ እሳቤዎች ምን ይመስላሉ የሚለውን በዚህ ውስጥ በጥልቀት እናያለን። በተለይ ደግሞ መተማመንን በመገንባት ማሰልጠንና ማብቃት እንደ ጉዳዮች የምናየው እንዴት ነው የሚለው በዚህ ርዕስ እናያለን። ከዛም ግጭት፣ ድርድርና ግንኙነት የመሳሰሉ ጉዳዮች በተቋማዊ እሳቤ ውስጥ ወሳኝ ጉዳዮች መሆናቸውን እናያለን። በመጨረሻም የድርጅት ባህል ለውጥ ምን ይመስላል? እመኑን በማንኛውም ድርጅት ውስጥ በር ላይ የምናየው ባህሪ በድርጅቱ የመጨረሻ ስልጣን ላይ የምናየው ባህሪ ነው። ደውሉልን፣ ጻፉልን፣ በማህበራዊ ገጾቻችን ተከታተሉ። አመሰግናለሁ።